ጋሺ ቲና ጋር ነው። ምን? እኔ ይህንን ለማጣራት ብዙ ጊዜ ነው የለፋሁት። አይገርምም? ምንም እኮ አትመስልም። እኔም እንደሱ ነው የገረመኝ። ግን አባዬ ደህና ነው? እሱ ደህና ነው ትሁት፣ ግን ደግሞ እሱ ሀሳቧ እሱን መጨረስ ነው። ምን? ይኸውልህ ካሌብ እባክህን ተረጋጋ። አሁን የታቦቷ ነው ያለችው። ለአባዬ እኮ እያንዳንዱ ቀን መሄዱ አደጋ ነው። ለቲናም ቢሆን የተለየ ፊት እንዳያሳያት ነገር። ዳኒ የምትለኝን ሁሉ አድርጋለሁ። አባዬን ብቻ የምልሽን ሁሉ ታደርጊያለሽ? አዎ። እኔ እንዴትም ብዬ አባዬን ለማዳን እሞክራለሁ። አንቺም ቢሆን ግን ከኤደን ጋር አስታርቂ። እኔም የምችለውን እሞክራለሁ። ኤደን አባዬ ብቻ ደህና እንዲሆንልኝ ጸሎት አድርጊልኝ። አይዞሽ ካሌብ። ኤደን እዚህ ቤት መምጣት አትችልም? አንተ ቆይ በጣም አላበዛውም እንዴ? መታኝ እያልኩሽ እኮ ነው። እኔ አንተም በሆን ግን ተመትቼም ቢሆን ረጋጋ ነበር ለአባቴ ስል። እስካሁን ኤደን ለእኔ ምን ማለት እንደሆነች አልገባህም ማለት ነው? እንዴት ይግባኝ? ሀሳብ ሁሉ እኮ ግራ ነው። ይኸውልህ እሷም ማልደራደርባት ሚስቴ ነች። እሺ ማን በሚስቱ ሲደራደር አይተሃል? ቆይ ሚስትን መሰብሰብ ያንተ ድርሻ አልነበር እንዴ? ሚስቴን የሚያማግጠውና ህይወቴን ያበላሸው ሌባ ቤቴ ተቀምጦ እንዴት ብዬ ነው ሚስቴን የምሰበስበው? ምንድን ነው የምታወራው? ገብቶሃል? እኔ ፊት ቆመ ሚስቴ ማለት ሞራል ኬት አመጣው? ይኸውልህ ብዙም የማታውቃቸው ነገሮች አሉ። ምንም የተደበቀ ነገር የለም። ሚስቴን ስታማግጥ በአይኔ በብረቱ አይቻለሁ። ትሰማኛለህ? ማንነቷን በአንተ የተነሳ አውቀዋለሁ። ቆሻሻዬን የወሰድክልኝ ልጄ ይጨነቃል። እባክህ አንዴ ላውራው። ለምን አጠረው? ቀልደኛ። እየቀለድክብኝ ነው? አንተ ነህ እንጂ የምትቀልደው። እንደዚህ አይነት ነገር ማረዳ ይመስላል። ሄዱ አባዬ እንዲቀኝ ዳኒን በጸባይ መያዝ ያስፈልጋል። አታደርገውማ፣ ምክንያቱም አንተ እሷ ጭራ ነህ። እሷ እንኳን ለጊዜው እኔን የማሳየት እቅድ የላት። እና ምን ተሻለን? ያው የሚሻለውማ ከተሳካልኝ ባይሆን ስትሄድ እከተላታለሁ። በጥንቃቄ ነው አይደል እየተንቀሳቀሽ ያለሽ? በሚገባ ብትናገሪ የራስሽን ነው ችግር ውስጥ የምትከቺው። በትንሽ ብር ያሽኝ እኮ ወይ ብር ጨምሪ ወይ ቶሎ ተፋች። ዳኒ በስተመጨረሻም ለትሁት የገባላትን ቃል ለመተግበር ይመስላል አሁን ቲናን ተከታትሏት በስተመጨረሻ ላይ እሷ የካሌብን አባት ያሳገተችበትና የደበቀችበትን ቦታ ደርሶበታል ማለት ነው። ቲና ደግሞ ከመጀመሪያውኑም ለዳኒ ያለውን ነገር ነግራ የተፈጠረውን ነገር ነግራ እናም ደግሞ እዛ ቦታ ወስደሃለሁ አሳይሃለሁ ብላ ቃል ብትገባለትም ዳኒን እዛ ቦታ ወስዳ ሽማግሌውን ልታሳየው አልቻለችም ማለት ነው። ዳኒ በስተመጨረሻ ላይ የሚያደርገውን ነገር ሲያጣ ነው እሷ ተደብቃ ስትሄድ ተከታትሎ ከኋላ ሄዶ እሷ ሽማግሌውን የደበቀችበትን ቦታ የደረሰበት ማለት ነው። ቲና ግን ነግረዋለች እዛ ጋር ያለውን ነገር ከሌላ ሰው ጋር እየሰራች እንደሆነና ሌሎች ሰዎችም እሷን እያገዟት እንዳለ ስትነግረው ዳኒ ደግሞ ይሄ ነገር ትንሽ ያሳሰበው ይመስላል። ለትሁትም ያላት ይሄንኑ ነው። ትንሽ ጥንቃቄ ማድረግ አለብን፣ በስራው ትንሽ ጥርሳቸውን የነቀሉና ልምድ ያላቸው ሰዎች ከእሷ ጋር እየሰሩ ነው፣ ስለዚህ እኛ መጠንቀቅ አለብን ብሎ ለትሁት ነግሯታል ማለት ነው። ትሁት ደግሞ ይሄ ነገር በጣም አሳስቧታል። ምናልባት በዚህ መሀል የሆነ ስህተት ከሰራን አባዬን ልናጣው እንችላለን የሚለው ነገር በጣም ስላሳሰባት ነው ደጋግማ አሁንም ካሌብን ጥንቃቄ እንዲያደርግና ትዕግስት እንዲኖረው እየነገረችው ያለችው ማለት ነው። ካሌብ ደግሞ ያሉት ነገሮች በጣም እያበሳጩት ነው። በተለይ ደግሞ አባቱ ከታገተና ከቤት ከጠፋ አሁን ላይ 2 ቀን ሞልቶታልና ምንም አዲስ ነገር ሳይኖር ስለ አባዬ ምንም የሰማ ነው የት እንዳለና ስለ ጤንነቱ ምንም ሳናቅ እኮ 2 ቀን ሞላን እንዴት ነው የምንቀመጠው ብሎ ለትሁት ቢነግራትም ትሁት ደግሞ መታገዝ እንዳለበትም አሁንም እየነገረችው ነው። ካሌብ ደግሞ አሁንም የሚፈልገው ከዳኒ ጋር እንደ በፊቱ ሰጣ ገባ ውስጥ መግባት ይፈልጋል። ዛሬ ራሱ እሱን ለማበሳጨት ይመስላል የኤደንን እጅ ይዞ እያሻሻት ነበር ዳኒ መጥቶ ከሱ ጋር ደግሞ ትንሽ ድብድብ ውስጥ የገቡትና ይሄ ነገር ደግሞ ዋጋ ሊያስከፍላቸው እንደሚችል ትሁት ራሱ ለካሌብ ነግረዋለች። ምንም ነገር ቢፈጠር እሱ ቢመታህም ምንም ቢያደርግም አንተ እዛ ጋር መታገስ አለብህ፣ በአባትህ ህይወት ቁማር መጫወት የለብህም ብላ እዛ ጋር ዳኒ መንከባከብና እሱን መጠቀም እንዳለባቸው ደጋግማ እየነገረችው ነው ማለት ነው። ካሌብ እንደውም መጀመሪያ ላይ ሲሰማ ቲና ነች አባዬን ያሳገተችው እሷ ነች የሆነ ቦታ የደበቀችው የሚለውን ነገር ሲሰማ የት ነው ያለችው አሁኑ ካልገደልኳት ብሎ ነበር ከቤት እየሮጠ የወጣው ማለት ነው። ግን ደግሞ ትሁት አሁንም ይሄንን ነገር ማድረግ እንዳሌለበትና ነገሮችን በትዕግስት ማድረግ እንዳለባቸው ነግረዋለች ማለት ነው። በእርግጥ ቲና የምትፈልገው ፍላጎቷ ምን እንደሆነ ዛሬ ግልጽ አድርጋ ለዳኒ ነግራለች ማለት ነው። እሷ የምትፈልገው ሽማግሌውን እዛ ያሳገተችበት ቦታ እንዲገሉት ታረጋለች። ከዛም በኋላ ሽማግሌው ከሞተ ቀሪ ሀብቱን የሚወርሰው ካሌብ ነው። ካሌብ ደግሞ ንብረቶቹን እንዳለ ከወረሰ
ከደረሰና በሱ ስም ከሆነ በኋላ እሷ እስካሁን ህጋዊ ሚስቱ ስለሆነች ያኔ ደግሞ ፍቺ ትጠይቀውና የካሌብን ንብረቶች ግማሽ ለመካፈል ነው። እናም ደግሞ ይሄ ነገር ከአሁኑ ሳይሳካ ገና እዚህ ሆና ራሱ በምናብ ስታስቦ በጣም እያስደስታት ነበር። ወይን እየጠጡ ከዳኒ ጋር ደስታቸውን እያከብሩ የነበረው ዳኒ አሁን ላይ ሙሉ ለሙሉ ከእሷ ጋር መሆን እንደማይፈልግ ለትሁትም ነግሯታል። እናም ደግሞ እሷን ሲያወራ ራሱ ከፊቱ ያስታውቃል። እሷ እቅዶቿን ስትነግረው የምታደርጋቸው ነገሮችን ስትነግረው ራሱ ለይምሰል ብቻ ነው እዛ ጋር በጣም ደስተኛ እንደሆነና ከእሷ ጋር እንደሚስማማ እየነገራት ያለው። አሁን ላይ ግን በመሀል የተፈጠረው ቁርሾና በመሀል የተፈጠረው ትንሽ መደባበርና መቀያየም ራሱ የቀረ ይመስላል። ዛሬ እንደውም ወይን እየተገባበዙ እንደ በፊታቸው ፍቅሬ ማሬ እየተባባሉ ነበር አብሮ ጊዜ ያሳለፉት። ይሄ ነገር ደግሞ እሷ የምታስበው በቃ ዳኒ ከኔ ጋር ሆኗል፣ ከኔ ጋር እየሰራ ነው፣ ስለዚህ በቃ ንብረቶቹን ከወሰድኩኝ እንደ በፊቷ ካሌብን ትፈታዋለች፣ ከዛም በኋላ ከዳኒ ጋር ቀሪ ህይወቷን ትኖራለች ማለት ነው። ዳኒ ደግሞ እዚህ ጋር ለትሁት የነገራት እዚህ ጋር እኔ ሽማግሌውን አስለቅቀዋለሁ እንደምንም ብዬ አባዬን አድነዋለሁ፣ እዚህ ጋር ደግሞ አንቺ ሌላ ውለታ እንድትይልኝ እፈልጋለሁ፣ ከኤደን ጋር አስታርቅኝ ብሎ አሁንም ድረስ ኤደንን እንደሚያፈቅራትና ከእሷ መለየት እንደማይፈልግ ለትሁት ነግሯታል ማለት ነው። ትሁት ደግሞ በሀሳቡ ተስማምታለች። አባዬ ብቻ ደህና ይውጣ እንጂ ያ ነገር አያሳስብ ብላ ነግረዋለች። ዛሬ ደግሞ ኤደን እነሱ ቤት መታ ኪችን ውስጥ ቆማ ከትሁት ጋር ሲያወሩ ራሱ ስለ ዳኒ መልካምነትና ምን አይነት ሰው እንደሆነ እየነገረችው ነው። እናም ደግሞ አባዬን ነጻ ለማውጣት ራሱ እሱም በጣም እየለፋ ነው፣ በጣም ዋጋ እየከፈለ ነው ብላ ለኤደን ነግራታለች ማለት ነው። ኤደን ደግሞ እዛ ቤት የምትመጣው ራሱ እናንተን ብዬ ነው እኔ እዚህ ቤት የምመጣው እንጂ እሱን በአይኔ ራሱ ማየት አልፈልግም ብላ ዳኒን ምን ያህል ለአይኗ ራሱ እንደተጸየፈችው እየነገረቻት ነበር ማለት ነው። ይሄ ደግሞ የሆነው ያው እሷ ነገሮችን ካወቀች በኋላ ነው። ከቲና ጋር እሷ በፊት የምታውቀው እህትና ወንድም እንደሆኑ ነው የምታውቀው። ግን ደግሞ ሁለቱ ፍቅረኛሞች መሆናቸውን ካወቀች በኋላ ለዳኒ ያላት ጥላቻ በጣም ጨምሯል ማለት ነው። እናም ደግሞ ዛሬ ካሌብ ራሱ ለዳኒ ነግሮታል ማለት ነው። እዛ ቤት ምን ሊያደርግ እንደመጣና ማን እንደሆነ ቲናን እያማገጣት እንደሆነና የራሱ መኝታ ክፍል የራሱ አልጋ ላይ ራሱ ከሚስቴ ጋር አግኝቻለሁ፣ ሚስቴን ስታማግጥ አይቻለሁ ብሎ የሚያውቀውን ነገር እንዳለ ነግሮታል ማለት ነው። ከዚህ በፊት የካሌብ አባት ይሄን ነገር አታድርግ፣ አትንገር፣ ከዚህ በኋላ ደግሞ የሚፈጠረው ነገር እናያለን፣ እስኪ ነገሮችን ቀስ በቀስ ነው የምናደርገው፣ ቀስ እያልን ነው ሁለቱንም የሚገባቸውን ቅጣት የምንሰጣቸው እንጂ እንደዚህ ባንዴ አትንገራቸው ብሎ ቢያስጠነቅቀው ካሌብ ደግሞ ዛሬ ስሜታዊ ሆኖ በተለይ ዳኒ አሁን አላበዛህም እንዴ? እንዴት ነው የሚስቴን እጇን የምትነካው? እኔ በሚስቴ ቃል ደላቅም ብሎ በቦክስ ከመታው በኋላ ነው አንተ እኮ ስለ ሚስት ማውራት አትችልም፣ ሚስቴን አትንኩ ብለ ለመናገር ሞራል የለህም ብሎ እዛ ጋር የተፈጠረውን ነገርና እስከዛሬ የሚያውቀውን ነገር ሁሉ ነግሮታል ማለት ነው። ዳኒ ደግሞ ይሄ ነገር አስደንግጦት ነበር። መጀመሪያ ላይ ምን እያወራህ ነው ብሎ እዛ ጋር ካሌብን ቢጠይቆም ካሌብ ያለውን የተፈጠረውን ነገር እንዳለ ከነገረው በኋላ ማለት ነው። ይሄ ነገር ደግሞ ትሁትን ትንሽ አበሳጭቷታል። ለምንድነው ዳኒ እንደዚህ የምታደርገው? ከሱ ጋር ሌላ ነገር ውስጥ መግባት የለብህም። አባዬን ለማዳንና ወደ ቤት ለመመለስ አሁን ላይ ዳኒ በጣም ያስፈልገናል ብላ የካሌብ አባት ህይወት በዳኒ እጅ ላይ እንደሆነችና እሱን ወደ ቤት ለመመለስ ደግሞ ትልቁ ሚና የሚጫወተው እዚህ ጋር ዳኒ እንደሆነና ካሌብን በጣም መጠንቀቅ እንዳለበት ነግረዋለች ማለት ነው። ዳኒ አሁን ላይ ቲና በፊት እንደሚያውቃት አይደለችም። ከቤት ስትወጣ ለዳኒ ነግራው ነው የምትወጣው። እናም ደግሞ የት እንደምትሄድ ራሱ እሱ ያውቃል። ስንት ሰዓት እንደምትገባ፣ ስንት ሰዓት ወደ ቤት እንደምትመለስ ራሱ ያውቃል። አሁን ግን ይሄ ነገር ግራ ገብቶታል። ቲና ከዛ ቤት የምትወጣበትን ሰዓት አያውቅም። እናም ደግሞ ወደ ቤት የምትመለስበትን ሰዓት አያውቅም። እናም ደግሞ አንዳንድ ነገሮቿ ተቀይሯል። በተለይ የምታረጋቸው እቅዶችን ወዴት እንደምትሄድና ለምን እንደምትሄድ ራሱ እንደ በፊቱ ያን ያክል አታወራውም ዳኒን። ይሄን ነገር ግን ሲጠይቃት ብዙ ጊዜ የሚያወሩት ነገር አይሳካም። ስለዚህ ነገሮች ከተሳኩ በኋላ ነግርሃለሁ ብላ ደበቀችው እንጂ እንደ በፊቱ እቅዶቿን አታወራቸው ማለት ነው። እናም ደግሞ በአንዳንድ ነገሮች ጸባዩ ተቀያይሯል። እንደ በፊቱ ያን ያክል ግልጽ አይደለችም። እናም ደግሞ ዳኒ እሷን ለመከታተል የከበደበትም በዚህ ምክንያት ነው። ዛሬ እንደውም ከቤት ስትወጣ ደጋግሞ ስልኳ ላይ ቢሞክርም ስልኳ እምቢ ብሏት ነበር። እሷ ግን የነገረችው ስልኬ ክፍት ነበር ይሰራል ነው ያለችው እንጂ እዛ ጋር ስልኳን አውቃ እንዳጠፋች አልነገረችውም ማለት ነው። ያው እሷ የካሌብ አባት የታገተበት ቦታ ስትሄድ ተደብቃ ነው የምትሄደው። እናም ስልኳን ታጠፋለች። ያ ማለት ደግሞ አንዳንድ ነገሮችን ትፈራለች። ልጁም እዛ ጋር እንደነገራት በጣም ጥንቃቄ ማድረግ አለብሽ፣ ወደዚህ ስትመጪ ማንም ሰው እንዳልተከተለሽም እርግጠኛ መሆን አለብሽ ብሎ ሲነግራት ነበርና አሁን ላይ ይሄንን ነገር የምታደርገው ለዛ ነው። ዳኒ ደግሞ እሷን ተከትሏት እንዳይሄድና እንደ በፊቱ እቅዶቿን ወይ ደግሞ ሽማግሌውን የት እንደደበቀችው በቀላሉ ለማወቅና በቀላሉ ለማግኘትም የከበደው በዚህ ምክንያት ነው። እንደ በፊቱ ያለውን ነገር ለዳኒ አታወራም፣ ግን ደግሞ አትዋሸውም። እሱም ለትሁት የነገራትም ነገሮችን ብትደብቀኝም ከኔ ስር ብትሰውርም አትዋሸኝም ብሎ እዛ ጋር ነግሯታልና
በስተመጨረሻ ግን የሚያደርገውን ነገር ሲያጣ ነው እየተከተላትና እሷ ሽማግሌውን የት እንደደበቀችው ያገኘው ማለት ነው። ግን በስተመጨረሻ ላይ የካሌብ አባት የታገተበትን ክፍል እያንኳኳ ነው። ምን አስቦ እንደሆነ እዚህ ጋር ግልጽ አይደለም ዳኒ ማለት ነው። መቼም አሁን እዛ ጋር እሱ በሩን ሲያንኳኳ ሊከፍተው የሚችለው ልጁ ነው። የካሌብን አባት ያገተው ልጅ እዛ ጋር በሩን ይከፍታል። ከዛም በኋላ ከሱ ጋር ምን ሊያወራ እንደሆነ ወይስ ሽማግሌውን ፈልጌን የመጣሁት ወይ ደግሞ ከሱ ጋር ግብግብም ለመፍጠር ከሆነ በጣም አደጋ አለው። ይሄ ነገር ደግሞ ለህይወቱ በጣም ያሰጋል ማለት ነው። ምን ልታረግ ነው የመጣሁ? ለምንድን ነው የመጣሁ ብሎ ልጁ እዛ ጋር ቢጠይቀው መቼም ዳኒ ሽማግሌውን ለማዳን እሱን ለመውሰድ ነው የመጣሁት ብሎ እዛ ጋር ከልጁ ጋር ተደባድቦ ወይ ደግሞ እሱን አሸንፈዋለሁ ብሎ ያኔ ነፃ ለማውጣትም አይደለም ምናልባትም አይታወቅም እዚህ ጋር ሰው አለ ወይስ የለም የሚለውን ለማረጋገጥም ሊሆን ይችላል። እሱ እዛ ጋር ያያት ቲና እዛ ጋር ደርሳ ስትመለስ ነው እንጂ ከልጁ ጋር ስታወራ አላያትም። ልጁ ያው ደበቅ ብሎ ዞር ብሎ ነበር እሷን ያወራትና እስካሁን የሰጣሽኝ ገንዘብ በጣም ትንሽ ነው፣ ወይ ገንዘብ ጨምሪ ወይ ደግሞ በጊዜ ተፋችኝ፣ እናም ደግሞ ምግብ አምጪልኝ ሲላት ራሱ ቲና እዛ ጋር ደግሞ የምግብ ወጪ ራሱ በጣም እየበዛ እንደሆነ ብትነግረውም ልጁ ደግሞ ያለ ምግብ መኖር እንደማይችልና የግድ ምግብ ማቅረብ እንዳለባት ነግሯታል ማለት ነው። ቲና ግን እዚህ ጋር ምንም አማራጭ የላትም። ለልጁ ምግብ አቅርባ እሱ ባለው ሀሳብ ነው እንጂ የግድ መስማማት ያለባት እዚህ ጋር ከሱ ጋር አልፈልግም አልከፍልም ብላ ሌላ ሰጣ ገባ ውስጥ ከገባች ራሱ ይሄ ነገር ደግሞ ለህይወቷ በጣም ስለሚያሳስባት ነው ማለት ነው። እናም ደግሞ እዚህ ጋር አሁን ልጁ ብር እየጠየቃት ነው። ወይ ብር ጨምሪ ወይ ደግሞ በጊዜ ተፋችኝ ያላትና እዛ ጋም ደጋግሞ ምግብ እያዘዛት ያለው ያ ወጪ እየበዛባት ስለሆነ አሁን አይታወቅም። እዚህ ጋር ቶሎ ሽማግሌውን አስወግጄ ይሄ ልጅ በጊዜ ልፋታው ልትልና ሽማግሌውን በቃ ጨርሰው ወይ ግደለውም ልትል ትችላለች ማለት ነው። ይሄ ነገር ደግሞ እነ ዳኒና ካሌብ ትሁት ሆኖ አንድ ላይ ቶሎ ካልደረሱለት ለካሌብ አባት ይሄ ነገር ለህይወቱ በጣም ነው የሚያሰጋው ማለት ነው።